የኢትዮጵያችን ነገር ምን ይሆን ምስጢሩ? ለምዕተ ዓመታት ጸንቶ የምሮ የተረዳው ካለ ሁሉን አብጠርጥሮ ያስረዳን ዘርዝሮ ሐቁን አበጥሮ የጠላትን ወጥመድ ያረገዘ ሴራ ዝንተ ዓለም አምክና ጠላቷን ሰባብራ ጠበበችን ሰፋች ሲያመቷት ተነስታ ለመጣባት ኃይል በጽናት መክታ ኖረች ሺህ ዘመናት ጠላቷን አንኩታ የሐሳዊ ፈካሪን የውድቀት ፍካሬ አልቦ እያደረገች ከጥንት እስከ ዛሬ ልትቆጥር ነው አስራ አጅሬት አጅሬ ድሁር የህዋችን ቀጸሉል ምድራችን መሆኗ ነው መንደር ጠቀመንም ጎዳን ወደድነውም ጠላን መሆኑ ለማይቀር ወበከንቷን ነፋ ችለን ላንጋፋ አናብዛባት ጣል ይልቅስ እንሰጥን እንሰለፈጥነን ወደን እንገብር ይለናል ዘመናዊ ላይ ላዩን ብቻ የሚያይ ሳያስተውል ዞሮ ሽር ጉዱ በዝቶ ዓለም እጁን ሰጥቶ ቢያገኘው ዘንድሮ ይህ አሳች መፈክር የሉል መንደር መዝሙር ማፍዘዣ ወከባ ለነገው ባርነት ለአዲሱ ሎሌነት የነፍስ ሰለባ ያልገባው መሆኑን ያላየ ወጥመዱን የዋህ ወዶ ገባ አብሮ ይደንሳል በአቅሙ ይጨፍራል ታውሮበት ልቡ ባደንቋሪው ጩኸት በጭብጨባው ድምቀት ተወናብዶ ቀልቡ ክንፍ የለህ ለቀቀን መሳሪያ መሆኑን ከቶ ሳይረዳ የፋሲካ በሬ ካርባን መጠረጠር ዝም ብሎ ፍሪዳ አስገራሚ ይለኛል አዳሜ የማይሆን አይቼ ሲያገኘኝ ታመሜ የማይሆን አይቼ ካላመመኝማ የማይሆን ሰምቼ ካላመመኝማ ሞት ሞት አትለኝም በድሞ ይልቅስ ይምከረኝ ዓይኔን እንድዘጋ ዘግናኝ በስቷልና ዓይንን የሚወጋ ይልቅስ ያሳየኝ መድፈኛውን ጆሮ ቅጥፈት ስለምላ እንድሆን ደንቆሮ ወዳጆቼ ያልቆለታል ወሬ ከትናንት በስቲያ ቢሰሙ አሉ እየተሽቀዳደሙ ማዘናቸውን ገለጡ ከንፈራቸውን እየመጠጡ ስለ ማለፌ ሳያረጋግጡ ትናንት ለበነጋ ስለ መትረፌ ቢነገራቸው ሐዘኑ ባሰ